ከሰው እስከ እንስሳ ድረስ የእናቱን ማህፀን መጀመሪያ የሚፈታው በኩር ሁሉ ለኔ ሊሆን ይገባል አለ እግዚአብሔር። ለኔ ሊሆን ይገባል። መጀመሪያ የተወለደውን ከብትም ሰውም ለኔ ስጡኝ አለ እግዚአብሔር። ለኔ ስጡኝ ምን ማለቱ ነው መሰላችሁ? እዚህ ውስጥ እግዚአብሔር ያስተምራቸው የፈለገው ምንድነው? የመጀመሪያ ልጃችሁን ለኔ ስጡኝ ማለት በየትኛውም ሁኔታ ትልቁን ነገር መጀመሪያ ለማን ስጡኝ ነው? ለኔ ስጡኝ ነው። በሁሉ ነገር እኔ ልቅደም ነው ማለት የፈለጉት። በኩሩን ለኔ ስጡኝ ማለት የትም ቦታ እኔን አስቀድሙኝ ነው። ትርጉሙ ይሄ ነው ባጭሩ። የዚህ ጥቅስ ትርጉሙ የትም ቦታ መቼም ቢሆን እኔን አስቀድሙኝ፣ መጀመሪያ እኔ ልቅደም ነው። እንደገና ደግሞ ሕይወት ከኔ እንደተገኘ መልሳችሁ ሕይወትን ለኔ ስጡኝ ማለቱ ነው ብለው የሚተረጉሙም አባቶች አሉ። ሕይወት ከኔ እንደተገኘ ልጁን የሰጣቸው ማን ነው? ሕያው ልጅ መጀመሪያ የሰጣቸው ማን ነው? እግዚአብሔር ነው። ሕይወትን ከኔ እንደወሰዳችሁት ለኔው ስጡኝ፣ እናንተ አታበላሹት ማለት እኔው ልምራው ማለት ነው። እኔው ልምራው። ልጆቹን እኮ ስጡኝ ሲል እግዚአብሔር ጠምዶ ያርሳቸው፣ ለእግዚአብሔር አይነግዱለት፣ እኔ ልምራቸው ስጡኝ ማለቱ ነው።